በዚህ ቪዲዮ የዩቲዩብ ቪዲዮ አሰራርን ከሀ እስከ ፐ ማሳያችሁ ይሆናል ማለት ነው። ስለዚህ የዩቲዩብ ቪዲዮ ከመጀመሪያው ጀምሮ እስከ መጨረሻው ተፖስቶ ፐርፎርም እስኪያደርግ ድረስ ምን አይነት ስቴፕ እንደምትከተሉ ሙሉን አሳያችሁ ይሆናል ማለት ነው። ስለዚህ ቀጥታ የቪዲዮ ሐሳብ በማምጣት ነው የምንጀምረው። የመጀመሪያው ስቴፕ እሱ ስለሆነ ማለት ነው። ስለዚህ አሁን ካሜራውን ወደ ስልኬ ላዞርላችሁና የዩቲዩብ ስክሪፕት መጻፍ እንጀምራለን ማለት ነው። አሁን አገናኝተናል። ስለዚህ ቀጥታ ስክሪፕት በመጻፍ ነው የምንሄደው። እኔ ግን አሁን የምሰራው ቪዲዮ የዩቲዩብ ቪዲዮ አሰራር ስለሆነ ለዚህኛው ቪዲዮ ስክሪፕት አልጽፍም። ስለዚህ ከዚህ በፊት ከተጻፉት ስክሪፕቶች መሃል አንዱንም ማሳያችሁ ይሆናል ማለት ነው። ከዚህ በፊት ከተሰሩት ስክሪፕቶች ውስጥ አንደኛው ይሄ ነው። ምንድነው የሚለው መሰላችሁ? ስለ ኮንተንት ክሬሽን ያላችሁን ጥያቄ ጠይቁኝ ብያችሁ የሰጣችሁት ጥያቄዎች ናቸው። 1 2 3 4 5 6 ወደ 6 ጥያቄ አካባቢ ማለት ነው። እዚህ ጋር ደግሞ በኮንተንት ክሬሽን ገንዘብ የሚገኝባቸው ዘዴዎች ናቸው። እዚህ ጋር ወደ 7 8 የሚሆኑ ዘርዝር ያለው ማለት ነው። ከዚህ በፊት ቪዲዮ የተሰራባቸው ናቸው። እንደምትመለከቱት በጣም አጫጭር ስክሪፕቶችን ነው የምጽፈው። እዚህ ጋር ፕላትፎርም ሞኔታይዜሽን በቃ ዋና ዋና የሚባሉ ፖይንቶችን ብቻ ነው የምጽፈው። እዚህ ጋር እንደምትመለከቱት ይሄ ራሱ አንድ የዩቲዩብ ቪዲዮ ነው። አሁን ያለንበት ጊዜ ከየትኛውም ጊዜ በላይ በጣም አሪፍ ነው ኮንተንት ክሬሽን ለመጀመር ነው የሚለው። አንደኛው እነዚህ እንደምትመለከቱት ቡሌት ፖይንቶች ተቀምጠዋል ማለት ነው። ስለዚህ በብዛት ስክሪፕት የምጽፈው በእንደዚህ አይነት መንገድ ነው። እንደምትመለከቱት ዋና ሐሳቡ አለ። ከዛ በኋላ ማብራሪያዎቹ ይቀጠላሉ ማለት ነው። ከዛ በኋላ ሌላኛው አለ፣ ማብራሪያዎቹ ይቀጠላሉ ማለት ነው። ሌላኛው ዋና ሐሳብ አለ፣ ማብራሪያዎቹ ይቀጠላሉ ማለት ነው። ማብራሪያው አለ፣ ከዛ በኋላ ይቀጠላሉ። እነዚህ ነገሮች ከቻትጂፒቲ ማዘጋጀት ትችላላችሁ ማለት ነው። በብዛት እንደዛ ነው ማድረጉ ዲቴይሎቹን ለማግኘት ስል ማለት ነው። ቻትጂፒቲ በጣም የተሻለ ነው። ከሰው የተሻለ በደንብ ፐርፎርም የሚያደርጉ ቪዲዮዎችን አይዲያ መውጣት ችሎታ ስላለው እናንተ ሐሳብ ካላችሁ እነዚህ ማብራሪያዎቹን ቻትጂፒቲ ይሰጣችኋል ማለት ነው። ኢንትሮ ላይ ደግሞ በደንብ መጠንቀቅ አለባችሁ። ምክንያቱም ሁክ ነው የሰውን ቀልብ ይዞ የሚያቆይላችሁ የመጀመሪያው 30 ሰከንድ ስለሆነ እሱ ጋር በጣም የተለየ ነገር ነው ማምጣት ያለባችሁ። ለምሳሌ ይሄንን ብትመለከቱት አሁን ያለንበት ጊዜ ከየትኛውም ጊዜ በላይ በጣም አሪፍ ጊዜ ነው፣ ኮንተንት ክሬሽን ለመጀመር በጣም አሪፍ ጊዜ ነው የሚለው። ነገር ግን ብዙዎቻችሁ ሰው ምን ይለኛል እያላችሁ እየሰራችሁ አይደለም ብሎ ነው የሚጀምረው። ስለዚህ ኮንተንት ክሬሽን በዚህ ጊዜ መጀመር እንዳለበትና ብዙ ሰዎች እያልጀመሩት እንዳልሆነና በምን ምክንያት እያልጀመሩ እንደሆነ የሚያሳይ ስለሆነ የሰዎችን ቀልብ የሚስብ ሁክ ነው ማለት ነው። ይሄ ቪዲዮ ወደ 7000 ምናምን ቪው አግኝቷልና በጣም ለየት ያለ ቪዲዮ ነው። ከዛ በኋላ ቀጥታ የምትሄዱት ሁለተኛው ስቴፕ ላይ ነው። ስክሪፕት ከጻፋችሁ በኋላ ሁለተኛው ስቴፕ የሚሆነው ሴታፓችሁን ማዘጋጀት ማለት ነው። እኔ በብዛት የምጠቀመው የላይቲንግ አይነት እዚህ ጋር በዚህ ካሜራ እንደምትመለከቱት አንድ ኪላይት አለ። እዚህ ጋር በዚህ ካሜራ ላይ ነው ያለው። በዚህኛው ካሜራ ስትመለከቱት ደግሞ ይሄው ከፊት ለፊታችሁ የምትመለከቱት ማለት ነው። እሱ እንደ ኪላይት ነው የምጠቀመው። ሌላ የምጠቀመው ላይት ደግሞ እዚህ በዚህኛው ካሜራ በስተግራ በኩል የምትመለከቱት ማለት ነው። በስተቀኛችሁ በእናንተ ይሄኛው ባክግራውንድ ላይት ነው። ባክግራውንዱ እንደምትመለከቱት የሆነ ፐርፕል የሚመስል ነገር አለ። እሱን የሚያመነጨው ይሄ ሰማያዊ ላይት ነው፣ ደማቅ ሰማያዊ ላይት ነው። ከዛ ውጪ ባክግራውንድ ላይት ሁለት እጠቀማለሁ። አንደኛው ከሞኒተሩ ጀርባ ያለ አንድ ቢጫ ላይት አለ። እዚህ ጋር እንደምትመለከቱት እዚህ ጋር ያለው ሞኒተር አለ። ይሄ ሞኒተር እሱ ጀርባ አንድ ቢጫ ላይት አለ። ከሱ ውጪ የምጠቀመው አንድ ይሄኛውን ሪንግ ላይት ነው። ይሄን ሪንግ ላይት ተጠቀመዋለሁ። ድሮ እንደ ፊል ላይት ተጠቀመው ነበር። አንደኛው ሳይድ ጨለማ ስለሚሆንብኝ እሱን ሳይድ ለመሙላት ተጠቀምበት ነበረ። አሁን ግን እሱን ትቼው እንደ ባክግራውንድ ላይት ነው እየተጠቀምኩት ያለሁት ማለት ነው። ከዛ ውጪ ሞኒተሩን እንደ ቪዲዮ ማሳመሪያ አድርጌ እጠቀመዋለሁ ማለት ነው። እዚህ ጋር እንደምትመለከቱት ካሜራ ውስጥ እዚህ ጋር የምትመለከቱት አለ። ሞኒተሩ ላይ የሚታየው ነገር ቪዲዮውን በጣም ነው የሚያደምቀውና እንደዛ አድርጌ ነው የምጠቀምበት። ስለዚህ ካሜራው አሁን እንደምትመለከቱት በትራይፓድ ቆሟል ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት ማይኩ ኮኔክት ተደርጓል። ቀጥታ ወደዚህ ካሜራ ነው ማይኩ ኢንፑት እያስገባ ያለው። ላይቶቹን አሁን አሳይቻችኋለሁ። ስለዚህ ሪከርድ ማድረግ ስትጀምሩ ኦዲዮም ቪዲዮም አንድ ላይ ይመጣላችኋል ማለት ነው። እንደዚህ ሆኖ ነው ቪዲዮ የሚመጣው ማለት ነው። የዩቲዩብ ቪዲዮ ስቀርጽ እንደዚህ ሆኖ ነው የሚታየው ማለት ነው።
እዚህው ሪከርድ ማድረግበትን ሴቲንግ ከፈለጋችሁ ሸተር ስፒድ 1/50 ነው። አፐርቸር 3.5 ነው። አይኤስኦ 320 ነው። ከዛ ውጪ ኤክስፖዠሩ በጣም ባላንስድ ስለሆነ 0.0 ሆኗል ማለት ነው። የምቀርጸው እንደምትመለከቱት በሶኒ ZV-10 ካሜራ ነው። ለጀማሪ በጣም ምርጥ ካሜራ ነው። ከዛ በኋላ ይህንን ቅድም አሁን ጻፍኩት ያልኳችሁ ስክሪፕት አለ። ይሄ ስክሪፕት ማለት ነው። ይህንን ስክሪፕት እንለዋለን ማለት ነው ካሜራ ፊት ላይ። ለምሳሌ አሁን የመጀመሪያው ላይን ምንድነው የሚሆነው መሰላችሁ? አሁን ያለንበት ጊዜ ኮንተንት ክሪኤሽን ለመጀመር ከየትኛውም ጊዜ በላይ ምርጡ ጊዜ ነው የሚለው። ስለዚህ አሁን ይሄንን ሪከርድ ባረገው አሁን ያለንበት ጊዜ ከየትኛውም ጊዜ በላይ ኮንተንት ክሪኤሽን ለመጀመር ምርጡ ጊዜ ነው። ነገር ግን ብዙዎቻችሁ ሰው ምን ይለኛል በሚል ምክንያት እየሰራችሁት አይደለም ብዬ እንደ ኖርማል ቪዲዮ አድርጌ መጀመር እችላለሁ ማለት ነው። ስለዚህ እዚህ ጋር ማወቅ የሚያስፈልጋችሁ አንድ ነገር ምንድነው መሰላችሁ? የፕሬዘንቴሽን ችሎታ ሊኖራችሁ ይገባል። ፕሬዘንቴሽናችሁ በጣም አሪፍ መሆን አለበት። እዚህ ጋር የምትመለከቱት ስክሪፕት አለ። ይሄው እዚህ ጋር የምትመለከቷቸው ስክሪፕቶች፣ እነዚህን ስክሪፕቶች አውትላይን ብቻ ነው የጻፋችሁት። ስለዚህ ቀድሞ እውቀት ሊኖራችሁ ያስፈልጋል ማለት ነው። ምክንያቱም እያንዳንዱ ነገር ካሜራ ፊት ማብራራት መቻል አለባችሁ። ካሜራ ፊት የማብራራት ከእውቀቱ በተጨማሪ ደግሞ የሚያስፈልጋችሁ ነገር ኮንፊደንስ እና ኢነርጂ ያስፈልጋችኋል። ስትናገሩት በፓወር መናገር አለባችሁና እንደምታውቁ ሰዎችን ማሳወቅ የሚያስችል አነጋገር ሊኖራችሁ ይገባል። አለበለዚያ ሸምድዳችሁት ወይ ደግሞ ሰው ሰጥቷችሁ ነው የሚመስለው። እሱ ደግሞ በደንብ ቪው ስለማያስገኝላችሁ ማለት ነው። ስለዚህ እንደምታውቁ አሳውቃችሁ ቪዲዮ መስራት አለባችሁ። በኮንፊደንሳችሁ፣ በአነጋገራችሁ፣ በወዛችሁ ኖርማል በማድረግ መቻላችሁ እንደምታውቁ ለሰዎች እያሳወቃችሁ፣ በተጨማሪ ደግሞ ማሳወቁ ብቻ ሳይሆን ዋናው ዓላማው ሰዎችን ማስተማር ስለሆነ የሚያስተምር ቪዲዮ መስራት መቻል አለባችሁ ማለት ነው። እንደዚህ አድርጋችሁ ቪዲዮን ከቀረጻችሁት በኋላ ደግሞ ቀጣዩ ስቴፕ የሚሆነው ኤዲቲንግ ነው። ወደ ኤዲቲንግ ስቴፕ ደግሞ እንሂድ። ሪካርድ ማድረጋችንን እናቆምና ከዛ በኋላ ካሜራችንን ከትራይፓዱ እናወርዳለን ማለት ነው። ካሜራችንን አውርደነዋል ከትራይፓዱ ላይ። እዚህ ጋር ኤስዲ ካርድ ሪደር ስለሌለን እኛ የምናደርገው ምንድነው መሰላችሁ? በዩኤስቢ-ሲ ኬብል ከካሜራው ዳይሬክትሪ ሪድ እንዲያደርግ እናደርገዋለን ማለት ነው። ኦኬ ኮኔክትድ ሆኗል። እነዚህ ሁለቱን ኮፒ ያደረጋቸውና አንኤዲትድ የሚል ፎልደር አለኝ፣ ኤዲት ያልተደረጉ የሚቀመጥበት። ከዛ በኋላ ዩቲዩብ ዚስ ዊክ የሚላለኝ እሱ ውስጥ አስገብቼ ፔስት አረጋቸዋለሁ ማለት ነው። ቀጥታ ወደ ካፕከት እናስገባዋለን ማለት ነው። ፋይሎቹ ተልከው ጨርሰውልናል። ኦልሬዲ የካሜራዎቹ ፋይሎች ተልከው ገብተው ካፕከት ላይ ወደ ፕሮክሲ ፋይል ተቀይሯል። የስልኮቹን አሁን እያስገቧቸው ነው። እዚህ እየተንቀሳቀሱ ያሉት ፋይሎች ማለት ናቸው። እነሱንም ወደ ታይም ላይኑ ከታቸዋለሁ። ከዛ በኋላ ከት ማድረግ ነው የሚጠበቅባችሁ። እንደምትመለከቱት ቪዲዮዎቹን የሚያስፈልገውን ፓርት ብቻ ከታረጉታላችሁ ማለት ነው። ለምሳሌ አሁን ኢንትሮውን በትክክል ሰርቸዋለሁ። በጣም ክሊን የሆነ ነገር ነው ክሬት ማድረግ ያለባችሁ። የተሳሳተ ነገር ሊኖረው አይገባም። ኤዲት ስታደርጉ የተሳሳተ ነገር ካለ ማስወጣት መቻል አለባችሁ። ስለዚህ እንደዛ እያደረጋችሁ ኤዲት ታደርጉታላችሁ። መጨረሻ ላይ ደግሞ ረጅም ስለሆነ ኤዲት ላድርገውና መጨረሻ ላይ ኢንድ ሪዛልቱንና ኮንክሉዥኑን የምሰጣችሁ ይሆናል። ይኸው እዚህ ጋር እንደምትመለከቱት እንግዲህ ቪዲዮውን ኤዲት አድርገን ጨርሰናል ማለት ነው። እዚህ ጋር አለፍ አድርጌ ላሳያችሁ። ይኸው ኢንትሮ እንዲህ ብሎ ይገባል። ቢሮሎቹ ያሉበት ፓርት ይሄ ነው። ስለ ስክሪፕት እያስረዱ ያለውበት ፓርት ይሄ ነው። ከዛ በኋላ ስለ ላይቲንጉ፣ በመቀጠል ስለ ካሜራው ሳስረዳ እዚህ ጋር ነበረ። ከዛ በኋላ እንዴት እንደሚቀረጽ ምናምን ስለ ኮንፊደንስ ካሜራ ላይ እንዴት መሆን ስላለባችሁ ሳስረዳ፣ በመቀጠል ፋይሉን ልኮ ኤዲት እንዴት እንደሚደረግ እዚህ ጋር ያልነገርኳችሁ አንድ ነገር፣ አሁን ያሳያችሁ ቪዲዮ ቴክስት፣ አኒሜሽን፣ ሞሽን ግራፊክስ የማይፈልግ ቪዲዮ ስለሆነ ነው እንጂ
ሌሎች ቪዲዮዎች ቢሆኑ በጣም ብዙ ቴክስት፣ በጣም ብዙ ሞሽን ግራፊክስ፣ በጣም ብዙ አኒሜሽን እና እያንዳንዱ ነገር ላይ ሳውንድ ዲዛይን ይሰራ ነበር። ይሄ ግን በጣም ቀላል ቪዲዮ ነው ያሳያችሁ። ብዙዎቻችሁም ኮመንሊ የምትመለከቷቸው ኮንተንቶች በጣም ኤዲት የሚደረጉ ስላልሆነ እናንተም የምትሰሩት ብዙ ኤዲት የሚደረግ አይሆንም። ስለዚህ ብዙ ኤዲት የማይደረግ ቪዲዮ አሰራር ነው ያሳያችሁ። በጣም ፕሮ መሆን ከፈለጋችሁ ዩቲዩብ ላይ ራሱ በጣም ብዙ ቪዲዮዎች አሉ። የዩቲዩብ ቪዲዮ ሞሽን ግራፊክስን ጨምሮ ኤዲት እንዴት እንደሚደረግ እዛ ላይ መማር ትችላላችሁ ማለት ነው። እዚህ ጋር ግን እኔ በቀላሉ ኦቨርሌይ ብቻ አርጌ በሁለት አንግል የተቀረጸን ካሜራ እዚህ ጋር እንደምትመለከቱት እንዴት ኤዲት እንደሚደረግ አሳየቻችኋለሁ ማለት ነው። የማይረሳ አንድ ነገር ደግሞ ምንድነው መሰለልኩት አንድ ነገር ዋነኛ የዘለልኩት ነገር ምንድነው? ተመልከቱት፣ ተምብኔል ተረስቷል። ተምብኔል ተረስቷል። ይኸው እዚህ ጋር እንደምትመለከቱት አሁን ካሜራችንን ፎቶ ላይ ሴት አድርገናታል። እንደዚህ ብለን ፎቶ እንነሳለን ማለት ነው። ይኸው እንግዲህ እንደምትመለከቱት ይሄንን የመሰለ የተምብኔል ፎቶ ተነስተናል ማለት ነው። ጥርት ብሎ እንደሚታያችሁ ተስፋ አረጋለሁ። በጣም ጽድት ያለ የተምብኔል ፎቶ ነው። ያው እዚህ ጋር ኤክስፖዠሩን ስቀንሰው በደንብ ነው የሚታያችሁ። በቃ ፎ ያለ ነው። ይሄንን ለተምብኔል ዲዛይነሩ ልክለታለሁ ማለት ነው። ስልክለት ደግሞ እንዴት ዲዛይን እንደሚያደርግልኝ እነግረዋለሁ። እሱንም እቀርጽላችኋለሁ። አሁን ያሳያችሁን የተምብኔል ፎቶ ለዲዛይነሩ ልኬለታለሁ ማለት ነው። ደርሶታል። አሁን ደግሞ በቮይስ ስለ ተምብኔሉ አብራራለታለሁ ማለት ነው። ስለዚህ ቮይስ ከፍትና አሁን የምለውን ነገር እነግረዋለሁ ማለት ነው። አሁን አንድ ፋይል እየላኩልክ ነበረና በካሜራ የተነሳ ፎቶ ነው። ለተምብኔል እንዲሆን ተፈልጎ ነው እንደሌላ ጊዜው ማለት ነው። ስለዚህ ምከትልኝ አንድ ነገር ምንድነው መሰለክ? ከታች ቦልድ የሆነ ጽሁፍ እፈልጋለሁ። ጽሁፉ ላይ ምንድነው የሚለው? የዩቲዩብ ቪዲዮ አሰራር የሚል ቦልድ የሆነ ጽሁፍ እፈልጋለሁ። የዩቲዩብ ቪዲዮ አሰራር የሚል ከታች በትልቁ አድርገክ በደንብ እንዲታይ አድርገክ የዩቲዩብ ቪዲዮ አሰራር ብለህ ትጽፋለክ ማለት ነው። ፎቶውን ሲደርስክ ታየዋለክ። አሁን እየላኩልክ ነው። ፋይል ስለሆነ ትልቅ ስለሆነ ነው እስካሁን ያልደረሰክ። ከዛ ውጪ ደግሞ ሌላ ጊዜ የምሰራቸው ተምብኔሎች አሪፍ ናቸው፣ ነገር ግን በጣም ሻርፕን ይሆናሉ። አው ፋይሉ አሁን ገብቶልካል። በጣም ሻርፕን ናቸው። በትልቅ ዲስፕሌይ ተመልከታቸውና ወይ ደግሞ ዙም ስታረጋቸው በጣም ብሬክ ዳውን ያደርጋሉ ቶሎ። ስለዚህ የሆነ ሻርፕነሱ ይሁን የሆነ ነገር አጀስት ስታረግ የሆነ ነገር ስለምታረገው ነው መሰለኝ። እሱን ነገር እስቲ ችግሩን ተመልክተክ ለመቅረፍ ሞክር። ከዛ ውጭ አሪፍ ነው ተምብኔሉ። የራስን ክሬቲቪቲ ተጠቀም። አሁን ያልኩን ብቻ ጽሁፍ ጨምርበት ማለት ነው። አመሰግናለሁ። ከዛ ውጭ ደግሞ ፖስት ስታረጉ መጠንቀቅ ያለባችሁ ነገር ተምብኔል ነው። ተምብኔላችሁ በደንብ የሚነካ መሆን አለበት። አሁን እንደምነግራችሁ በጣም በአጭሩ አይደለም። ተምብኔላችሁ የሚነካ መሆን አለበት ብቻ ተብሎ የሚያልቅ ነገር አይደለም። ተምብኔላችሁን ካስተካከላችሁት በጣም ብዙ ነገራችሁ ስለሚለወጥ ተምብኔላችሁን በደንብ አስተካክሉ። ታይትላችሁን ግልጽና የሚነበብ መሆን አለበት። ዲስክሪፕሽን ላይ ቪዲዮአችሁን ሊገልጽ የሚችል ነገር በደንብ ክተቱና ታርጌት ኦዲየንሳችሁንም ዲስክሪፕሽን ላይ አስገቡ ማለት ነው። እንደዛ ካረጋችሁ በጣም አሪፍ ቪዲዮ ነው የምትሰሩት። አሁን በጣም ቅልብጭ ያለ የዩቲዩብ ቪዲዮ አሰራር አሳይቻችኋለሁ ማለት ነው። ይሄ ቻናል ለዩቲዩበሮች፣ ለቲክቶከሮች፣ ለኮንተንት ክሬተሮች፣ ለኢንፍሉዌንሰሮች በጣም ምርጥ ቻናል ነው። ስለዚህ የቤተሰባችን አባል ለመሆን ሰብስክራይብ ያድርጉ። ይህ ቪዲዮ እንደተመቻችሁ ስለማልጠራጠር ደግሞ ላይክ በማድረግ ጨርሱት። እስከምንገናኝ ድረስ ሰላም ቆዩ።